ጤና ይስጥልን እንደምን አላችሁ? ዛሬ ከመጽሐፍ ቅዱስ ታላቅ አስተማሪ ታሪክ ይዤላችሁ መጥቻለሁ። እንግዲህ በተከታታይ ውድቀቶች፣ በወንድሞች መከዳት፣ በባርነትና በወህኒ ቤት ውስጥ አልፋችሁ የአንድ ታላቅ ሀገር መፍትሄ ትሆናላችሁ ብትባሉ ታምናላችሁ? በዛሬው በዮሴፍ ታሪክ ውስጥ ከታዩት ታላላቅ አገልጋዮች መሪዎች ሰርቫንት ሊደርሺፕ አንዱ የሆነው ከመጽሐፍ ቅዱስ የዮሴፍን ታሪክ በመዳሰስ ማንኛውንም መሰናክል አልፈን እንዴት ራሳችንን እውነተኛ አቅም ማውጣት እንደምንችልና ለማህበረሰባችን መፍትሄ መሆንን የምንችልበትን 4 ወሳኝ ነገሮችን እንመለከታለን። እስከ መጨረሻው አብራችሁን ቆዩ። አንደኛ ላይ ባሉበት ቦታ ልቀትን ማሳየት ነው። የዮሴፍ ታሪክ የሚጀምረው በወንድሞች ተሽጦ ጲጥፋራ በተባለው ሰው ቤት በባርነት ሲያገለግል ነው። ዮሴፍ በነበረበት ዝቅተኛ ቦታ ላይ ሆኖ አላማረረም። ይልቁንም በተሰጠው ትንሽ ኃላፊነት ላይ ከፍተኛ ልቀትን አሳየ። ልቀት ታማኝነት ነው፣ ሐቀኝነት፣ አስተዋይነት እንዲሁም ባለራዕይነት። አገልጋይ መሪነት የሚጀምረው ትልቅ ቦታ ሲደረስ ሳይሆን ባሉበት ቦታ ሆነው በታማኝነት መስራት ሲቻል ነው። ዛሬ የምታደርገው ነገር ምንም ያህል ትንሽ ቢሆን፣ ተማሪ ብትሆን፣ ሰራተኛ ወይም የተለያየ ስራ ላይ ብትሰማራ በልቀት ስራው። ጲጥፋራ ቤት ውስጥ የታየው ልቀት ዮሴፍን ወደ ቤተ መንግስት ለመሸጋገር መንገድ ከፈተለት። ሁለተኛው ነጥብ በፈተና ውስጥ ባህሪን መገንባት ነው። ዮሴፍ በግፍ ተከሶ ወደ እስር ቤት ወረደ። ነገር ግን በእስር ቤት ውስጥም ቢሆን የነበሩትን እስረኞችን ያገለግልና ያጽናናቸው ነበር። እውነተኛ አገልጋይ መሪዎች የገጠማቸው መከራ እና ችግር የውስጥ ባህሪያቸውን እንዲያበላሽ አይፈቅዱም። ይልቁንም ፈተናዎችን ለበለጠ ብስለትና ለሰዎች ድጋፍ የመስጫ አጋጣሚ ያደርጉታል። ችግሮች ሲገጥሙ ሌሎችን እንዴት መርዳት እችላለሁ ብለህ ጠይቅ። የራስን ህመም የሌሎችን ህመም ለመረዳት እና ለማከም የሚያስችል አቅም ይሰጥሃል። ትጠነክርበታለህ፣ ወደፊት ትሻገርበታለህ። ሶስተኛው ነጥብ አቅምን ወይም ተስጦን ለችግሮች መፍትሄ ማዋል። ፈርዖን ህልም ባየ ጊዜ ዮሴፍ ህልሙን በመፍታት ብቻ አላቆመም። ይልቁንም ለመጣው የ7 ዓመት ረሃብ መፍትሄ የሚሆን ስትራቴጂካዊ እቅድ አቀረበ። ልቀት ማለት ችግርን ማየት ብቻ ሳይሆን ችግሩን የሚያቃልልበት መፍትሄ ይዞ መገኘት ነው። ዮሴፍ የነበረውን ጥበብና አቅም ሀገርን ከረሃብ ለማዳን ተጠቀመበት። አምላክ የሰጠን አቅምና ክህሎት ለግል ጥቅም ብቻ ሳይሆን ለማህበረሰብህ ውስጥ ያሉትን ችግሮች ለመፍታት ተጠቀምበት። የጥበብህ እውነተኛ ዋጋ የሚለካው ለሌሎች በሚሰጠው መፍትሄ ነው። አራተኛው ነጥብ ይቅር ባይነትና ትህትና። ዮሴፍ የግብፅ ሁለተኛ ሰው በሆነ ጊዜ የጎዱትን ወንድሞቹን የመበቀል ሙሉ ስልጣን ነበረው። ነገር ግን ይቅር በማለትና ቤተሰብን በመመገብ አገልጋይነቱን አረጋገጠ። ታላቅነት ያለው በትህትናና በይቅርታ ውስጥ ነው። ቦታና ስልጣን ሲኖር ሰዎችን ለማገልገል እንጂ በሰዎች ላይ ለመሰልጠን መጠቀሚያ አታድርጉት። ለህይወታችን ስኬታማ ላይ ለመድረስ ያለፈውን ቁስል በይቅርታ ማለፍ፣ ለሌሎች መትረፍ መልመድ ነው። ወዳጆቼ፣ የዮሴፍ ታሪክ የሚያስተምረን ማናችንም ብንሆን የራሳችንን አቅም በልቀት ካሳደግን እና የልብ ቅንነት ካለን ለማህበረሰባችን ታላቅ መፍትሄ መሆን እንደምንችል ነው። ዛሬ ባላችሁበት ቦታ ልቀትን አሳይታችሁ የሌሎች ብርሃን እንድትሆኑ እጋብዛችኋለሁ። ይህ ቪዲዮ ከተመቻችሁና ለሌሎች ይጠቅማል ብላችሁ ካሰባችሁ ቪዲዮን ላይክ በማድረግ ለሌሎች እንዲደርስ ያድርጉ። ለወዳጅ ዘመዶ ሼር ያድርጉ። በኮሜንት ላይ
ከዮሴፍ ታሪክ ያገኛችሁትን ትልቅ ትምህርት ምን እንደሆነ ይጻፉልኝ። ስለተከታተላችሁኝ አመሰግናለሁ።